መጣ አረ ፍቅረዬ ትሳለች ወይኔ ያለቀሰ ምን ሆነ ነው ጀምሪ አትሂጂብኝ አትሂጂ አረ በባቤት ውድድሩ ላታበላሽ እጨርሰዋለሁ አረ ታውኝ ዘፍላለሁ በቃ ብሶቴን እወጣለሁ ሚስቴ አምሳለቃ የሴት ወታደር ነች በተጣላን ቁጥር ታስፈራራኛለች የሴት ኮማንዶ ነች ተምራለች ካራቴም ታውቃለች አንድ ቀን እንጃለኝ ትዘረረኛለች አናቀናውን ማን ያልፍበታል ላንቺ ነው ልቤ ወተሽበታል ያሳዝናል በጣም ያሳዝናል ሳደሬ ፍቅር ይስላልሽ ሁኚ ካህን እንደ ድርሳኛ አንቺ እስረኛ ሁኚ ጠብቅሽ ኑሬ ቤገጣን ገባ ጎጃም ኑራ ማቲ ገዳ ገዳም ጋይተንተርስ ማርንተ ሰማሻ ሀገራዊ ህዝብን ሊያስተምር የሚችል ዳንስ ነው መደነስ ያለብሽ ገባሻ ለምሳሌ አሁን እንዲህ ምናምን ማለት እንደዚህ ምናምን ማለት አይቻልም የምር የለው ሰፋሻ እንዲህ ብለሽ እንዳደንሽ እንደው ስለመዳለለም እንዳታዋርጂ ሰላም ሰላም ውድ ቤተሰቦቼ እንደምን ቆያችሁ በድጋሜ ተገናኝተናል ዛሬ እንግዲህ ፈገግ ብዬ የመጣሁት ለምንድነው ፈገግ ብዬ የመጣሁት አስቤዜን አስመልሻለሁ አድባድ ሳይቆጠር ሙዜን እንኳን አልቀነሷትም ሙሉ ለሙሉ አስቤዜን አስመልሼ ከነቅጣቱ አሸክሜ ምን ያላደረኳቸው ነገር አለ ቤት አጸዷቸው በቃ ተውት ብቻ ብዙ ነገር አለፈ እንዴት ነበር አስቤዛ መመለስ ስነ ስርዓት ጥሩ ነበር ግን ሌብነቱን ኬት ነው የለመዳችሁት አስቤዛ መውሰድ ያው ያደክማል እሺ ሌቦ እኔኮ የምር የራይዱ ነው ያስጨነቀኝ እንዴ ስንት ብር ነበር የከፈልኩት እንዴት ኧረ ራይዱ ከፈልኩ ከዛ ውስጥ አቤት ደግሞ አዛከኝ በስማ ምን አሰረቀ ቤት አጽድተዋል እና ወደ ቤተሰቦቼ በጣም ደስ ይል ነበር ግን የነዚህ ልጆች ፕራንክ ለዛ አጥቷል ሰው እንዴት በ6000 ብር ይቀልዳል ፋሚሊ አልገባቸውም ህዝቡ በኑሮ ይሄ በአስቤዛ እንዴት እንትን እንዳለና በዚህ ሰዓት ይቀልዳሉ እሺ ጋይስ ቀጣይ ምንድነው ያሰባችሁት ቀጣይ አሉ ሐሳቦች ያው እናመጣለን ኦኬ አስባችኋል ቲቪውን ብትወስዱት እንደ ሐሳብ ጥሩ ሐሳብ ነው ግን የምር ኃይል ለምን አደረገው Welcome to Amharic